የጃዋር መሐመድ ጉዳይ ነው። የጃዋር መሐመድ ጉዳይ አላህ ይጠብቀው። ጃዋር መሐመድን አላህ ይጠብቀው። ከልቤ ነው ዱዓ ማድርገው፣ ከልቤም ነው የምወደው። ጃዋር መሐመድን አላህ Subhanahu Wa Ta'ala ይጠብቀው። ከዚህ በኋላ የደብተራዎች ጫጫታ የደብተራዎች ለቅሶ እጥፍ ድርብ ሆኖ እንደሚወጣ እናያለን፣ እንጠብቃለን። ምክንያቱም እስከዛሬ ድረስ ኢትዮጵያ ውስጥ ጃዋር መሐመድ እንዳይመጣ ጃዋር መሐመድ ኢትዮጵያ ውስጥ ሚና እንዳይኖረው አንድ ጊዜ አሸባሪ አንድ ጊዜ አራጅ አንድ ጊዜ ገለመለ እያሉ እነሱ በልጠው ተገኙ። እንደዚህ የሚሉት አካላቶች ማለት ነው። ለምሳሌ ያክል ከተለያዩ አካባቢዎች ለተፈናቀሉ አማሮች ጃዋር መሐመድ ነው ምክንያቱ ይላል። ተጨባጭ መረጃ አምጡ ሲባሉ የለም ቄሮ ነው ይላሉ። ቄሮ እንደዚህ ነው ይላሉ። እነሱ የሚሰሩትን ተግባር ግን ዙሮ አይታያቸውም። ሞጣ ላይ ሙስሊሞች በየሌሊቱ እየተዞረ ልቀቁ ከእንግዲህ እዚህ አይደለም መኖሪያችሁ እየተባሉ ነበር ማለት ነው። ስለዚህ ምንም ነገር በዛ በኩል ያጼዎቹን ስርዓት ለመመለስ ትግል ስለሚያደርጉ ጃዋር መሐመድ ደግሞ ያጼዎቹን ተንኮል በደንብ አድርጎ በታትኖ ስለሚያውቅ አህመድ ዲንጀበል ለምሳሌ አንድ አቻሜል ታምሮ የተባለ እንደዚህ የደብተራዎች ጸሐፊ አለ። አህመድ ዲንጀበል ምንድን ብሎ ነው እንትን ያለው? አህመድ ዲንጀበል ምንድነው ያለው? የኦነግ ክንፍ ምናምን ጸሐፊ ምናምን ብሎ ነው። አህመድ ዲንጀበል እንትን ላይ ሲጠይቅ ምንድነው ያለው? እኔ ከማንኛውም ፓርቲ ነፃ ነኝ አለ። አንተ እኔ የለውበትም ከማንኛውም ፓርቲ ነፃ ነኝ ብለህ እያልክ አይ በግድ ገሌን እንደዚህ ነው የሚልህ ለምን ይመስልሃል? ለምን ይመስልሃል ለመዝመት የተፈለገው? ስለዚህ ይሄን ነገር መንቃት አለበት። ስለዚህ ጃዋር መሐመድ እስከዛሬ ኢትዮጵያ አይደለም ምናምን እኔ አሳቀኝ አንድ ነገር እስክንድር ነጋ የሚያስተባብራቸው መንጋዎች ጃዋር መሐመድ ኢትዮጵያ አይደለም ይላሉ። እንዴ እዚህ ጋር ወንጀል ሲፈጽሙ ከርመው እነ ኤርሚያስ ለገሰ ህወሓት ጋር ሆነው ሲገሉ ሲዘርፉ ቀምተው አሜሪካ ሄደው ፈርጥጠው እዛ ጋር የሆኑትን የአሜሪካ ዜግነት የወሰዱን ሰዎች የባላደራው ምክትል ብለው ሾሟቸው። ባላደራው ደግሞ ወክዬ እንቀሳቀሳለሁ የሚለው አዲስ አበባ ነው። አዲስ አበባ ኢትዮጵያ ውስጥ አይደለችም እንዴ? ስለዚህ ጃዋር መሐመድ ኢትዮጵያ ውስጥ ገብቶ ላለመወዳደር በፖለቲካ ምህዳር ውስጥ ላለመሄድ ምንድነው የሚከለክለው ነገር? መጀመሪያ ላይ ኦኤምኤንን ዘርፎ ምናምን የሆነ ማድርሹ ምናምን አሉ፣ ወደቀ። ያንንም ወደቀ፣ ፉርሽ ያረጋባቸው መጣ። አሁን ትናንትና ደግሞ የኢትዮጵያ መታወቂያ ሲያሳያቸው ኢትዮጵያዊነትን የሚያረጋግጥ መታወቂያ ሲያሳያቸው እሪኦ አሉ። ምድር ትቃጠላሉ። ገና አንተም ትቃጠላለህ፣ ጨጓራ በሽተኛ ትሆናለህ። ጃዋር መሐመድ ወደ መድረኩ የማምጣት ኃላፊነት አለብን ሁላችንም። የደብተራ መድኃኒት ነው፣ ተወደደም ተጠላ የደብተራ መድኃኒት ነው። ደብተራዎች ይፈሩታል፣ ደብተራዎች ይንቀጠቀጡለታል፣ ደብተራዎች በሩቁ ይፈሩታል። ምክንያት ይሰጡታል። ግን አሸባሪ ምናምን ምትል የሆነች እንትን ይሰጡታል። እስከዛሬ ድረስ አሸባሪ ሲሉት የነበረው ልብ ብለህ ስማኝ እዚህ ጋር ወገኖቼ፣ ልብ ብላችሁ ስሙኝ። እስከዛሬ ድረስ ጃዋርን አሸባሪ ሲሉ የነበሩ ቄሮን አሸባሪ ሲሉ የነበሩ በእርግጥም ኢትዮጵያን ስላሸበሩ ከሆነ ዛሬ ሞጣ ላይ መስጂድ አቃጥሎ ንብረት ዘርፎ 300 ሚሊዮን ብር የሚገመት ንብረት አውድሞ ያለን መንጋ ለምንድነው በሽብር ለመፈረጅ አልፈለጉት? ይህን ጥያቄ እንጠይቃቸዋለን። ሞጣ ላይ ለተፈጸመው ወንጀል አይ እነዚህ ሰዎች ቁጭት ስላለባቸው ነው የሚል ሽፋን ሰጥቶ በዛ በኩል ደግሞ ቄሮና ጃዋርን ወንጀለኛ እያለ እንትን የሚለው ምን የሆነ ይመስልሃል? ተወደደም ተጠላም ኦሮሚያ ክልል ውስጥ የተሻለ እስላማዊ እንቅስቃሴ ስላለ ነው። ተወደደም ተጠላም እውነቱ ይሄ ነው። ኦሮሚያ ውስጥ የተሻለ እስላማዊ እንቅስቃሴ አለ። ይሄ ነገር ያሰጋቸዋል፣ ይሄ ነገር ያማቸዋል። ኢትዮጵያን በሃይማኖት በክርስቲያን ደሴትነት ለማስቀጠል የሚፈልጉ አጼዎች፣ የአጼ ርዝራዦች፣ የአጼ ናፋቂዎች ኦሮሚያ ክልል ውስጥ ያለው የእስላማዊ እንቅስቃሴ አብዝቶ ያስበረግጋቸዋል፣ አብዝቶ እንቅልፍ ይነሳቸዋል። ለዛ እኮ ነው እኛ ስንናገር ኦነግ የሚሉን። እኔ ኦነግ ሁኝ አይደለም፣ ኦሮሞም አይደለሁም፣ የኦነግ ደጋፊም አይደለሁም፣ አባልም አይደለሁም። ግን እውነታውን ስለምናገር ሙስሊም ስለሆንኩ ብቻ ወስደው ያላትመዋል፣ ኦነግ ጋር ያላትመዋል። ኦነግ ነህ ሲል አዎ ኦነግ ነኝ፣ ምን ታመጣለህ?
ትላንትና አንደኛው ደወለልኝና በኢሞ ሪያድ መሆንን ሰምቻለሁ አለኝ። አዎ ሪያድ ነኝ ያለሁት አልኩት። እኔ መንፉሃ ነኝ፣ ስለዚህ አንተ ኦነግ አለኝ። እኔ ኦነግ አይደለሁም ተረጋጋ አልኩት። አንተ ጋላ አለኝ። ኧረ ስርዓት ያዝ፣ የሰሙህ እንደሆነ ምላስን ይቆርጡልሃል። እና አረቂ በቸርቸራ እግርን ይከረክሙልሃል አሉ ሳት የራሱ የሪያድ ቄሮች። ስርዓት አድርግ አልኩት። አሁን ቁርአንን እለኩሳለሁ አለ። ወላሂ ቁርአንን ካቃጠልክ እኔ ራሴ እመጣልሃለሁ አልኩት። እኔ ራሴ እመጣልሃለሁ፣ አንተ ደፍረህ ቁርአን አቃጠል ብቻ። ቁርአን አቃጠላለሁ ካልክ አልኩት። ኦነግ ጋላ ምናምን ለምትለው ግን አይመለከተኝም። ሂሳብን የሚያወራርዱ ሰዎች አሉ። ሂሳብን ያወራርዱልሃል አሉ። የሪያድ ቄሮች አሉ፣ ሳት የራሱ ቄሮች አሉ። እነሱ ጋላ ምናምን ላልከው ሂሳብን ያወራርዱልሃል አልኩት። ይሄ ነው ሊሆን የሚችለው፣ ይሄ ነው። ጃዋርን የሚናገሩ ሰዎች ጃዋርን የሚናገሩ አህመዲን ጀበል እሺ ጃዋርስ ፖለቲከኛ ስለሆነ ነው። ጃዋርስ ፖለቲከኛ ስለሆነ አህመዲን ጀበል ፖለቲካውም ውስጥ የለውም ይላል። አይ በግድ አለበት በቃ ኦነግ ነህ ይለዋል። የለውበት ኧረ አለህ እንጂ ካንተማ እኛ ነን የምናውቀው አሉ። ከባለቤቱ ያወቀ ቡዳ ነው አለ። እንዴ ባለቤቱ እኔ ኦነግ አይደለሁም፣ ኧረ እኔ አይመለከተኝም፣ እኔ የለውበትም አለ አህመዲን ጀበል። ተናገረ አይደል እንዴ? እንዴ ቢሆንስ መብቱ እኮ ነው። መብቱ አይደለም እንዴ? መብቱ እኮ ነው ኦነግ መሆን። አንተ የማህበረ ቅዱሳን አባል ሆንክ አይደል እንዴ? አህመዲን ጀበልን በኦነግነት የምትፈርጁ የማህበረ ቅዱሳን አባል ሆናችሁ አይደል እንዴ? ማህበረ ቅዱሳን ጋር ሆናችሁ ኢትዮጵያን እየበጠበጣችሁ አይደል እንዴ? ምን አገባ? መብቱ እኮ ነው። ማንም ሰው ተነስቶ አንተ የአብን አባል ሆንክ አይደል እንዴ? አብን ጋር ሆነ ሴራ እየተበተብክ ህወሓት ጋር እየተሞዳሞድክ አይደል እንዴ? ስለዚህ አህመዲን ጀበል ከፈለገ ፍላጎቱ ካለው ማንም ይከለክለው? ማን ይከለክለዋል? ኦነግ ቢሆን ግን ለጊዜው እኔ የማንም ድርጅት ውስጥ የለሁበትም፣ የማንም ድርጅት ውስጥ የለሁበት። አይ አለ ነው አለ ብለናል አለ ነው አለ። እንደዚህ ያሉ ደናቁርቶች ናቸው ያጋጠሙን ጎበዝ። እንደዚህ ያሉ ደንቆሮች ናቸው። እንዴ አለ ብለሃል አለ ካልካ እኔንም አሁን ይሄንን ስናገር አንተ ኦነግ ነህ ሲል አዎ ኦነግ ነኝ። እስኪ ምን ታመጣለህ? ትፈነዳለህ? ትሞታለህ? ታንቀ አዎ ኦነግ ነኝ ይልሃለሁኝ። አይደለሁም አንተን አይደለሁም እያለ ማን ኃይል ያባክናል አንተ ጋር? ስለዚህ አሁንም ጃዋር መሐመድን አሸባሪም አልከው ምንም አልከው ኢትዮጵያ አይደለም ምናምን አልከው። ኢትዮጵያ የታርጋውን ኢትዮጵያ በታወቂያውን ይዞ መጥቶ ገጭ ሲያደርግልህ ትናንትና ደብተራ ሁላ ለቅሶ ነው የዋለው። ድንኳን ጥለዋል እዚህ ፌስቡክ ላይ ማለት ነው። ድንኳን ጥለው ለቅሶ ተቀምጠዋል። ምንድነው ምክንያቱ ብለህ ስትል ጃዋር መሐመድ ኢትዮጵያ መታወቂያ አገኘ። አንተስ መታወቂያ አለ አይደል እንዴ? እንኳን ጃዋር ከፈለክ በፖለቲካው ሜዳ ናና በሐሳብ ተሞግተው። ከዛ ውጪ ግን እንዴ አንዱ ቅዱስ አንዱ ርኩስ እነ ኤርሚያስ ለገሰ ኢትዮጵያን ሲበዘብዙ ከርመው ሲዘርፉ ከርመው ሲያስወቅጡ ከርመው ሲደበድቡ ከርመው አምልጠው አሜሪካ ተቀመጡ። አሜሪካም ሆኖ የአሜሪካ ዜግነትም ኑሯቸው ነገር ግን የአዲስ አበባ ወኪል ምክትል ሊቀመንበር ተብለው የአዲስ አበባ ምክትል ሊቀመንበር ተደርገው ይሾማሉ። ጃዋር መሐመድ ደግሞ መጣ ባለፈው የውጭ ዜግነት ያመልሳለሁ አለ። ኩም አሉ፣ ደነገጡ። መብረቅ እንደመታው ሰው ደነገጡ። የአሜሪካ ዜግነት ጃዋር መሐመድ ከእንግዲህ መሞቻውን መቀበሪያውም ኢትዮጵያ ውስጥ ነው ብሎ ሲናገር ደነገጥኩም አሉ። ድምጻቸውን አጠፉ። ከዛስ አሁን ደግሞ የመጨረሻ ማረጋገጫውን ሄዱና ገጭ አደረው። ኦፌኮ ጋር ሲገባ እስከ ዛሬ ድረስ ፕሮፌሰር መራራ ጉዲናን ጥሩ ኢትዮጵያዊ ነው፣ ይሄ ጥሩ አመለካከት አለው ምናምን ሲሉ ነበር ማለት ነው። አሁን ጃዋር መሐመድ ወደ ኦፌኮ ሲቀላቀል ወደ እነ መራራ ጉዲና ፓርቲ ሲቀላቀል ምን አሉ? ሽማግሌ ያያችሁት ኦፌኮን ሸጠው ለጃዋር በሚሊዮን ብር። እንዴ አንተ ሲዋሉ ቸክ ሲለዋወጡ ነበርክ እንዴ? እንዴት አለገ እኔ መብት የለውም እንዴ መግባት? አንተ አብን ውስጥ እንደገባ ሁሉ እሱም እኮ ኦፌኮ ውስጥ ወይ የሚያምንበት ውስጥ መግባት ይችላል። ይሄ ሁላ ጫጫታ ድምር ጫጫታ ውጤቱ ኢስላም ጠል ስለሆኑ ነው። ኢስላም ጠል ስለሆኑ ነው። ኢስላም ጠል ደብተራዎች ስለሆኑ ይሄንን ስንናገር ነበር። ካሁን በፊት ስንናገር ስትወቅሱን የነበራችሁ አማራ ክልል ያላችሁ ሙስሊሞች ዛሬ መልስ ልትሰጡን ይገባል። እሺ እነዚህ መንጋዎች በአማራ ብሔርተኝነት ሽፋን ተደብቀው ያሉት ጸረ ሙስሊም አካላትስ ምን ትሏቸዋላችሁ? ጥያቄውን መልሱልን። እነዚህን ጸረ ሙስሊም አካላት
እስክንድር ነጋን ሌሎችንም ምን ትሏቸዋላችሁ? እሺ ምላሽ ስጡና ለዚህ ምላሽ ስጡን። እኛ ጃዋርን ላወደስንበት ጃዋርን እንወደዋለን ላለበት ምክንያት ነገርናችሁ አይደል? እናንተ ደግሞ እሱን ጠልታችሁ እነሱን ለወደዳችሁበት ምክንያት ንገሩን። ምክንያት የላችሁም። ይሄን ነው የምንለው። ስለዚህ ጃዋር መሐመድን በተመለከተ ወደፊት ገና በምርጫ መድረክ ወጥቶ ያንበጫብጫል። ገና ወደፊት ወደ ምርጫው መጣን። እስኪ ምን ትሆን እንደው እናያለን። ያው እዛው ድንኳን ተክለህ ታለቅስ ስራ ያው ማልቀስ ነው ተግባር። ታለቅሳለህ ማለት ምንም አታረጉም። በቃ ሊወዳደር ነው። ኢትዮጵያ መታወቂያ ይዟል። ከዛስ በኋላ ምን ታረጋዋለህ? ይሄኔ ጃዋር ገብረ እግዚአብሔር ቢሆን ወይም ደግሞ ሌላው ቢሆን ወለው ሀታ ጌታቸው አሰፋ እንኳን ምርጫ ወዳደራለሁ ብሎ ቢመጣ እንደዚህ እንትን አትልም። ትናንትና አንተ እናት ቀሚስ ውስጥ ስትደበቅ ፈርተህ ትናንትና አንተ እዛ ጋር ጉድጓድ ውስጥ ተደብቀ ስትልመጠመጥ ጃዋር እኮ ነው አንድ ኮምፒውተር ይዞ ቄሮ የሚባለውን ኃይል ከጫፍ እስከ ጫፍ አደራጅቶ በብቃት መርቶ የትግል ስትራቴጂ ነድፎ ለዚህ ውጤት ያበቃው። ይሄንን ትክዳለህ? አንተ ለምን ፋኖ የሚባለውን ጀረር ይሄን አላልክም? ለውጤት አላበቃኸውም? አስተባብረህ መርተህ ለምን ውጤት ላይ አላመጣኸውም? ውጤት ላይ ለምን አላደረስከውም? እኮ ነው ትልቁ ችግር። ሲበለጡ የደብተራ ፖለቲካ ይሄ ነው። ሲበለጡ አይወዱም። ሲበለጡ ያማቸዋል። በፖለቲካ መድረኩ እያንዳንዱን እንቅስቃሴ ከፈለክ መወዳደር ነው። ከዛ በኋላ ያው የሚሆነው ነገር ይሆናል ማለት ነው። ሌላው አጼዎችን የፈለገ አጼዎችን የወደደ አጼዎችን እከተላለሁ ያለ መብቱ ነው። ግን አጼዎች የሉም። አሁን አጼዎችን የፈለገ መቃብር ነው መውረድ ያለበት። አጼዎችን አታፍቅር አንልም። አጼዎችን ሊወድ ይችላል ማንም ሰው። አጼዎችን ማንም ሰው ሊወድ ይችላል። አጼዎችን አትውደድ ብለን አንለውም። ነገር ግን አጼዎችን አምጥቼ እዚህ ጋር አስቀምጣለሁኝ በአካል ካለ እኛ አልሰማህም እንዴ? ደንቆሮ ሞተዋል እኮ ተቀብረዋል፣ አፈር ሆነዋል። አስተሳሰባቸውም ተቀብረዋል፣ አብሮ ላይመለስ ተቀብረዋል። ኢትዮጵያ የክርስቲያን ደሴት ናት የምትለውም ካለህ እኛ ባህር ስለሆን እንውጣለን፣ ደሴቷ ሰምጣለች ብለን ነግሯል። ይሄን ማረጋገጥ እያንዳንዱ ሙስሊም ግዴታ ነው። ይሄንን የማረጋገጥ አጼዎችን የፈለገ ወደ መቃብር ይውረድ፣ ማንም አይከለክለውም። ምኒልክ ለምን ሞተብኝ ብሎ ጋቢ ተኮፋፍኖ ለቅሶ መቀመጥ መብቱ ነው። እሺ ምኒልክን ጀግና አድርጎ ማምጣትና ጀግና ስለሆነ ተቀበሉት ብሎ ማለት ግን ሞኝነት ብቻ ሳይሆን እብደትም ጭምር ነው። ስለዚህ ሁላችንም አጼዎቹን የፈለገ ካለ መቃብር ይውረድ፣ አጼዎችን የሚፈልግ ካለ መቃብር ይውረድ። ላይመለሱ አብቅቶላቸዋል፣ ተንኮታክተዋል። አሮጌዋን ኢትዮጵያ የሚፈልግ ካለ መብቱ ነው። ቁሞ ቀር መሆን መብቱ ነው። ቁሜ ቀራለሁ ካልክ ምን አገባንኛ? አሮጌዋን ኢትዮጵያ እፈልጋለሁ የሚል ካለ መብቱ ነው ቁሞ መቅረት። በአፄ ኃይለ ሥላሴ ጊዜ የደነቆረ ኃይልዬ ይሙት ሲል ይኖራል አሉ። በአፄ ኃይለ ሥላሴ ጊዜ ይሞታሉ። በአፄ ኃይለ ሥላሴ ጊዜ የሞተ ሰው ኃይልዬ ይሙት ሲል ይኖራል አሉ። ማን ነው? በአፄ ኃይለ ሥላሴ ጊዜ ጆሮ የደነቆረ መሞታቸውን ያላወቀ ኃይልዬ ይሙት እያለ ሲምል ይኖራል አሉ። አንተም ሚኒሊክ አባቴ፣ ሚኒሊክ አጎቴ፣ ሚኒሊክ አያቴ ማለት መብትህ ነው። ማንም ይከለክል የለም። ቴዎድሮስ አጎቴ፣ ቴዎድሮስ ወንድሜ፣ ቴዎድሮስ ገለመሌ ማለት መብትህ ነው። ግን ቴዎድሮስ ሚኒሊክ አባታችሁን ስትል ጸብ ነው። ሚኒሊክ አጎታችሁ ካልሆነ ስትል ጸብ ነው። ቴዎድሮስ አባታችሁን ስትል ጸብ ነው። ቴዎድሮስ መጥቶ ዛሬ እዚህ ጋር ነው ምናምን ብለህ ስትል ጸብ ነው። ኢትዮጵያን እንደ ኢትዮጵያ የሚፈልግ ካለ ኢትዮጵያን እንደ ኢትዮጵያ እንደ ሀገር ጸንታ እንድትቀጥል የፈለገ ካለ የአጼ ግሳንግስና ቆሻሻውን ወደ ጎን ጥሎ መምጣት አለበት። የአጼ ግሳንግስ ታሪኩን የአጼ ቆሻሻ ታሪኩን ወደዛ ጥሎ መምጣት መቻል አለበት። ተወደደም ተጠላም የአጼዎቹ ታሪክ ቆሻሻ ነው። ሲባል ሀገር አልመሩ ማለት አይደለም። እየተናገርን ያለነው አገር መርተዋል። አገር ሲመሩ ግን ኦሮሞን እንደ ኦሮሞ ሲጨቁኑ ሲገሉ የነበሩ፣ ሙስሊምን እንደ ሙስሊም ከኢትዮጵያ ለማጥፋት እንደ ጠላት
እንደ ኢትዮጵያዊ ሳይሆን እንደ ጥላ ሲቆጥሩ የነበሩ በዙሪያቸው ያሉ ቤንሻንጉል ጉሙዝ ወይም ደግሞ እነዚህ ሽናሻ ምናምን የተባሉ ብሔሮችን ሲንቁ የነበሩ እንደ ባሪያ ሲጠቀሙ የነበሩ እኩልነትን አምነው ያልተቀበሉ በጣም በርካታ ክፍተቶች ያሉባቸው ናቸው አጼዎቹ። እነሱን አምኜ እቀበላለሁ ካልክ መብትህ ነው። ግን እኛም እንድንቀበል አታድርግ፣ አታምጣ። ገና ወደፊት በጣም ብዙ ለውጦች ይኖራሉ። የትምህርት ካሪኩለሙ የትምህርት ስርዓቱ ኮምፕሌትሊ መቀየር አለበት። እዚህ ጋር አጼ ቴዎድሮስን እንደ ንጉስ እየሳልክ ልታቆስለኝ አይገባም። ልጆቼ ይሄንን ካሪኩለም እንዲማሩ አልፈልግም። እኔ በበኩሌ ማንኛውም ባጼዎቹ በደል ልቦ የቆሰለ ኢትዮጵያዊ የአጼዎቹን ጀግንነት አጼዎቹን እንደ ጀግና የሚቆጥርበትን ስርዓት እንዲማር አይፈቅድም። ይሄ አይፈቅድም። በጋራ በመሰረትናት በጋራ በምንኖርባት ሀገር አጼዎችን አቀነቅናለሁ አጼዎችን አምጥቼ እዚህ ጋር አመጣለሁ ካልክ አይሆንም። ትጋጫለህ፣ ትላተማለህ ማለት ነው። ስለዚህ አንተ ቤትህ ምስላቸውን ሰቅለህ ታቦት አድርገህ ማምለክ ትችላለህ፣ መብት ነው። that's right መብት ነው። ነገር ግን እኔ አጼዎችን እንዳመልክ አጼዎችን ለነሱ እንድሰግድ እንድሳለም እምነቴን እንድተው አደርጋለሁ ብለህ ካልክ አይሆንም። በኦሮሞ ህዝብ የኦሮሞን ህዝብ ቁስል ቀሰቅሳለሁኝ፣ የኦሮሞን ህዝብ ቁስል እየገረፈጥኩ አቆስላለሁኝ አጼ ምኒልክ አጼ ቴዎድሮስ ገለመሌ እያልክ ስንቱን አባቶቻቸውን የጨረሰባቸውን አጼ እያመጣው እዚህ ጋር አስታውሳለሁ ካልክ አንተ ነህ ምክንያቱ። ምናልባትም ለግጭት ለጸብ ተነስተሃል ማለት ነው። ስለዚህ ይሄንን ነው የምናስታውስ ማለት ነው። እንዳጠቃላይ የዛሬው መልእክቴ በእነዚህ ዙሪያ ላይ ያጠነጠነ ነው። አንደኛ ጭንብላቸው ተገልጧል በደንብ አድርጎ። በተለይ አማራ ክልል ያለ ሙስሊም ሊነቃ ይገባል፣ በደንብ አድርጎ ሊያውቃቸው ይገባል። ኢትዮጵያዊነት በሚል ሽፋን እያወናበዱ ያሉ አካሎች ዛሬ ጭንብላቸውን ገልጠዋል። ትላንትና ቄሮ ዓለም አቀፍ አሸባሪ ነው መመዝገብ አለበት ሲል የነበረው ወፈፌው እስክንድር ዛሬ ሞጣ ላይ ቤተክርስቲያን መስጂድ ያቃጠሉትን ሰዎች ብሶተኛ ናቸው አሉ። ብሶተኛ ናቸው። ቄሮስ እንደዛ አይነት ተግባር የፈጸሙ ብሶት ላለመሆኑ ምን ማረጋገጫ አለ? በዚህማ እንደዚህ ካልክ ቄሮ ተበድያለሁ ብሶት ነበረብኝ ብሎ ካለ ምን ልትለው ነው? ነገር ግን ይሄንን መስሚያ ጆሮ የለህም። ስለዚህ ጭንብላቸው አጠቃላይ ተገልጧል። ማንም ይሁን በአጼው ስርዓት የአጼው ስርዓት ናፋቂ የአጼውን ስርዓት አቀንቃኝ ሆኖ አካላት ኢትዮጵያዊ ቢልህ እንዳትሰማው። በኢትዮጵያዊነቱ ጀርባ የደበቀው መርዝ አለ። በኢትዮጵያዊነቱ ጀርባ በኢትዮጵያዊነቱ መዝሙር ጀርባ የደበቀው መርዝ አለ። ስለዚህ ይሄንን ነገር ሁላችንም ልናውቀው ይገባል። ሌላው ጀዋር መሐመድ ነው። ጀዋር መሐመድ ወደ ምርጫው እንዲመጣ ወደ ፖለቲካው እንዲመጣ ጀዋር መሐመድ ብቻ ሳይሆን እንደኛ ፍላጎት እና መዲን ጀበልና ሌሎችም የመሳሰሉ ምኞታችን ነው። ወላሂ ወደ ፖለቲካው መድረክ መምጣት ያለባቸው ሙስሊም የተማሩ ሙስሊሞች ወደ ፖለቲካው መድረክ መምጣት አለባቸው። ፖለቲካውን እኮ ደብተራ ተጫወተበት። ፖለቲካውን ደብተራ ብቻውን ተጫወተበት፣ ብቻውን እንደፈለገ ተጫወተበት ላለፉት በርካታ ዓመታት። ስለዚህ የደብተራን ፖለቲካ እኩል ሊመክት የሚችል ሙስሊም ምሁራኖች እንደ ጀዋር የመሳሰሉት ወደ መድረኩ መምጣት መቻል አለባቸው። ጀዋር ብቻ ሳይሆን ሌሎችም ሙስሊም ምሁራን ወደ መድረኩ መምጣት አለባቸው። ግፊት እናደርጋለን፣ እንመክራለን፣ ዱዓ እናደርግባቸዋለን። ወደ መድረኩ እንዲመጡ ወደ ፖለቲካው መድረክ እንዲመጡ ዱዓ እናደርግባቸዋለን፣ ግፊትም እናደርግባቸዋለን። በዚህ ሰዓት ሙስሊም ሆኖ ምሁር ሆኖ ጀግና ማለት በፖለቲካው መድረክ መጥቶ የሚፋለም ሰው ነው። ምክንያቱም ተመልከት አማራ ክልል ላይ ያለው ባለስልጣን መስጂድ ከመቃጠሉ ከመዘረፉ በፊት ተነግሮት ነበር። ሌሎችም ባለስልጣኖች ተነግሯቸው ነበር። ነገር ግን ምንም ነገር የሰሩት ነገር የለም። ስለዚህ የሚወሰነው ውሳኔ እንደ ሀገር የሚወሰነው ውሳኔ ሙስሊሙን ይጎዳል አይጎዳ የሚለውንም ለማየት ለመወሰን ሙስሊም ፖለቲከኛ ያስፈልገናል። ሌሎቹ በወሰኑ ደብተራ በወሰነው እኮ ነው እየተመራ ያለው። ደብተራ ባረቀቀው ህግ ሲፈልጉ ህጉን ይጥሷል። አንዳንድ ጊዜ በጣም የሚያስቁኝ ነገር ህገ መንግስቱ ኦሮሚያ ክልል ወይ ምናምን ተጥሷል ምናምን ህገ መንግስቱ ምናምን ይላሉ። እሺ ህገ መንግስቱ መከበር አለበት እንላቸዋለን። ከዛ ይወጣና ደግሞ አረንጓዴ ቢጫ ቀይ ልሙጡን ባንዲራ ለብሶ ይወጣና ኧረ እባክህ ህገ መንግስቱ ላይ እኮ ያረፈው አረንጓዴ ቢጫ ቀይ ሆኖ መሃሉ ኮከብ ያለበት ባንዲራ ነው ስትለው የምን አባቱ ህገ መንግስት እኛ ብሎ ሲል ሰማዋለ ማለት ነው።
በአንዳፍ ሁለት ምላስ ህግ ከተከበረ ህግ ነው። አንተ ሌላው አካባቢ ህገ መንግስት ተከበረ ትልና ተጮህና አንተ አካባቢ ያሉትን ትጥሳለህ። ለምሳሌ ያክል ሌሎች አካባቢዎች ህግ ተጣሰ ምናምን ትልና ሞጣ ላይ ሽብር ሲፈጥሩ የነበሩትን ሰዎች ህገ መንግስቱ ተጥሷል እንደማለት ምን ትላለህ? አይ ስሜትና ቁጭት ገንፍሎ አውጥቷቸው ነው ብለህ ሽፋን ትሰጣለህ ማለት ነው። አየዋር። ስለዚህ አንተ ሌላው አካባቢ የሆነ ነገር ሲል ውሸቱን ነው ቅጥፍናው ነው ልታጋልጠው ይገባል። ህገ መንግስቱ የማይወክለውን ባንዲራ ሰንደቅ ዓላማ ወንጀል ነው፣ ትልቅ ወንጀል ነው። ህገ መንግስት የትኛውም ህገ መንግስት መጣስ የለበትም ከተባለ መጣስ አለበት። አንተ ስትፈልግ ልጎምደው፣ ሌላው ሲጥስ ኧረ እባካችሁ ህገ መንግስት ተጣሰ እያልክ ልትደበቅ አይሆንም። አንተ ህገ መንግስት ሌላው ጋር ተጥሷል ብለህ እንደምትለው ሁሉ እዚህኛውም አንተ ስትጥሰው ህገ መንግስት ተጥሷል ስትባል የምን አባቱ ህገ መንግስት ነው ካልክ ያንኛውም የምን አባቱ ህገ መንግስት ይልልሃል ማለት ነው። ስለዚህ ይሄንን ነገር ከግምት ውስጥ ማስገባት መቻል አለበት። እንደ አጠቃላይ ጠቅለል ሳደርገው በሶሻል ሚዲያው በማህበራዊ ሚዲያው ሙስሊሙ ማህበረሰብ ከተጠቂነት ወደ እኩልነት እየመጣ ነው። እንደውም ወደ ማጥቃት ተሸጋግረናል ማለት ይቻላል። ማጥቃት ሲባል ውሸታቸውን እያጋለጥናቸው ነው። ማንንም ማዋሸት አልቻልንም። አሁን ደፍሮ የሚዋሽ የለም። ከዋሸ ቁጭ ነው። አቻም የለም። ምን አለ አህመዲን ጀበል ስለ አፄ ኃይለ ሥላሴ ህገ መንግስት ተናገረ። ቤቲ ስትጠይቀው አቻሜለ ፎቶሾፕ ሲሰራ አድሮ አይኑን እስከሚያመው ድረስ ሲጨረቁር አድሮ መጥቶ አይው ተመልከተው የኦነጉም ምናምን አህመዲን ጀበል ያመጣው ህገ መንግስት ይሄን አይልም ብሎ ቀንሶ የኛ ልጆች ደግሞ ፈልገው አመጡና ትክክለኛው ህገ መንግስት ይሄ ነው። ማዋሸት የለም። እስከዛሬ ድረስ ስትዋሽ ከርማል። እስከዛሬ ድረስ ስታምታታ ከርማል። ዛሬ ማምታታት የለም። ይሄንን ነገር ይሄንን ድል ሁላችንም ልንገነዘብ ይገባል። እየተከታተል እግር በእግር ኮቴ በኮቴ እየተከታተል እናጋልጣቸዋለን። እግር በእግር እየተከታተል እናጋልጣቸዋለን። መዋሸት የለም። ባለፈው ለምሳሌ ያክል እንደነገርኳችሁ ሁላችሁም እንደምታውቁት እዛ ማህበረ ርኩሳን ገጻቸው ላይ ያደረጉ የዛኔ ዝም ብለን በሆን ስንቱን ሰው ይቀሰቅሱበት ነበር። ወላታ ከሙስሊሞቹም ጭምር የሚያምናቸው አይጠፋም። እንዴ እነዚህ ሙስሊሞች የአይሲስ መሪ ዛምጥተው ምናምን የሚል አይጠፋም። ነገር ግን ተከታትለን ስናጋልጣቸው ወዲያውኑ ከገጻቸው ላይ ያነሱት፣ ወዲያውኑ መከላከል ውስጥ ገቡ። ሌላ ማምታቻ ማለት ነው። እንዳጠቃላይ እነዚህን ነገሮች መገንዘብ መቻል አለብን። ይሄ ነው እንደ ማጠቃለያ መልእክቴ። አሁንም ቢሆን የሞጣ ሙስሊሞች ጉዳይ ይመለከተናል። መስጂዱ መስጂዳችን ነው። ለምሳሌ ያክል ጅማ ምን አገባው ሐረር ምን አገባው ይላል። ሐረርና ጅማ የራሱ የሆነ መስጂድ የለውም። ሞጣ ሲሄድ እዛው ሞጣዎች መስጂድ ነው የሚሰግደው። መስጂድ የጋራችን ነው። አንድ ሙስሊም አውሮፓን ቢሄድ አሜሪካን ቢሄድ አፍሪካን ቢሄድ የትኛውም አካባቢ ቢሄድ ለአላህ Subhanahu Wa Ta'ala ማምለኪያ ተብሎ የተሰራ መስጂድ ውስጥ ነው ሶላት የሚሰግደው። ስለዚህ የትኛውም የዓለም ክፍል ላይ ያለ መስጂድ ይመለከተናል። አይደለም ኢትዮጵያ ውስጥ አይደለም የወንድሞቻችን መስጂድ ይቅርና የትኛውም የምድር ጫፍ ላይ ያለ መስጂድ ሁሉ ይመለከተናል። ስለዚህ አይመለከተም ቢል ውሸታም በለው ቀጣፊ በለው ይመለከታል። ይሄንን ነው የምንለው ማለት ነው። ስለዚህ ከግምት ውስጥ በማስገባት ይሄንን ያልኳችሁን ነገር ከግምት ውስጥ በማስገባት መንቀሳቀስ መንቃት መቻል አለብን። እንዳጠቃላይ ግን ደረታችን ነፋርገን አጼው ሲል ሙቶልሃል እንለዋለን። ከፈለክ ሂድ ቀብር ላይ ፈልገው አለቀ። እንደ ድሮው እንትና አጼ ምኒልክ እንደዚህ ብሎ ቴዎድሮስ እንደዚህ ብሎ ጎራዴውን ታጥቆ ፎክሮ ዘሎ ምናምን ገደል ግባ ነው የምንለው። አጼ ቴዎድሮስ ቀጣፊና ገዳይ መሆኑን አበክረን እናገራለን። ወደፊትም እንቀጥላለን። አጼ ምኒልክ ገዳይ ወንበዴ ቆሻሻ ታሪክ ያለው ሰው መሆኑን እነግራለን። አንዲት ጃዋር ሲናገር በጣም የተመቸኝ ነገር አለች። በጣም እኔ ደስ ይለኛል የሱ ንግግር መስማት ማለት ነው። ከተናገራችሁ የአጼዎቹን መልካም ጎን ብቻ ሳይሆን የሰሯትንም ወንጀል አምጡ ዘርዝሩ። አለዛ ግን መልካም ጎኑን ተናግረህ ሲሰራ የነበረው ወንበድና ደብቀህ አይሆንም። አይ ካላችሁ ስለ አጼዎቹ አታንሱ። ስለ አጼዎቹ ዝጋ። ስለ አጼዎቹ ዘግተህ ወደፊት ስለሚሆነው ወደፊት ስለምትፈጠረው ኢትዮጵያ ወደፊት መኖር ስላለባት ኢትዮጵያ እናውራ ብሏል። ይሄ ነው ትክክለኛው ነገር። አለዛ ግን ጡት ሲቆርጥ የነበረውን መሳጅዶችን በቤተ ክርስቲያን ሲቀይር የነበረውን አጼ ሸንተን ብለ ያንን ብልግናውን ደብቀህ አጼው እኮ እንዴት አለ አገር ወዳድ ነበር ብትለኝ አይሰማኝም። ይነስረኛል። አይሰማኝም። አልሰማህም።
መሆን ያለበት አጼዎቹ በአንድ ወቅት የነበሩ መሪዎች ናቸው አልፈዋል ተከድኖ ይብሰል አለቀ ነገር እጎረጉራለሁ ካልክ አሳ ጎርጓሪ ዘንዶ ያወጣል አይደለም እንዴ አሳ ጎረጉራለሁ ይያልክ እንትስተ ዘንዶ ልታወጣ ትችላል ከባህር ውስጥ ማለት ነው ስለዚህ የአጼዎቹ ታሪክ ተከድኖ ይብሰል አታንሱት እዚህ ጋር ተብሏል አታንሱት ይሄ ያስማማናል የአጼዎችን ታሪክ አነሳለሁኝ አጼዎቹን አወድሳለሁ ካልክ ከነ ወንጀላቸው ከነ ብልግናቸው ልታነሳ ይገባሃል ማለት ነው ስለዚህ ይሄንን ነው የምንለው ባረከላሁ ፊኩም አለብን መጀመሪያ እነሱ ሲያጠቁን ነበር ዛሬ አመናችሁ ማለመናችሁ ወደ መከላከል ወርደዋል ማለት ነው ጠላቶቻችን በየቦታው ተመልከቱ አላህ ጀዛውን ይክፈለው ጀግናው አህመድ ዲን ጀበል እውነቱን ያፈረጠላቸው እነሱ መከላከል ላይ ወርደዋል ማለት በፊት ጥቃት ነበር የሚሰነዝሩት ቅጥፍ አድርገው የሌለው ውሸት አምጥተው ነበረ ሲያሰራጩብን በየሚዲያዎቻቸው እየዘመቱብን እኛን ዶሚኔት ለማድረግ በእኛ ላይ ተጽዕኖ ለመፍጠር ጥረት ያደርጉ የነበረው ማለት ነው አሁን እያንዳንዳችን በመነቃነቃችንና በመረባረባችን እነሱ ከአጥቂነት ወደ ተከላካይነት ወርደዋል በዚህ በፕሮፓጋንዳው ዘመቻ አሁን የቀረን አንድ ነገር ነው እነሱ በሚያጠቁበት ስልት ተግባራዊ ጥቃታቸውን መክተንኛም የራሳችንን ጥቃት መሰንዘር ቀደም ብዬ እንደተናገርኩት ሁሌ እንደምናገረው ሊያጠቃን ሲመጣ ማለቃቀስ ምናምን ሳይሆን ምላሹን በመስጠት እዛ ጋር እኩል እንድንሆን ይፈልጋል አሁን የቀረን ስራ ያ ብቻ ነው ማለት ነው አሁን በዚህ በፕሮፓጋንዳው ስራ ላይ እኩል ነን ኖርማሊ እንደውም እነሱ ወደ መከላከል እየሄዱ ነው ምክንያቱም የሙስሊም አክቲቪስቶችም ሆነ እኛ ሙስሊሞች ትክክለኛውን ነገር ነው ያስቀመጥንላቸው ያለው እነሱ ግን ወደ ፎቶሾፕ ወርደዋል ፎቶሾፕ ያደረጉ ሙስሊሞች ያላሉትን ለምሳሌ አክል ቀደም ብዬ ሸራ አድርገው ነበር ወንድም ሱሌማን አብደላ ገጽ ላይ አይቼዋለሁ አይ ቲንክ እሱ ይሁን ሌላ ከሌላ አምጥቶ ይሁን አላቅም ግን እሱ ገጽ ላይ አግኝቸው ሁላችሁም ሼር ያደረጋችሁት ነበርና ወሎ ላይ ያሉት ሙስሊሞች የያዙት መፈክሩን በፎቶሾፕ ቀይረው እኛ ከኦነግና ከአራጁ ከጃዋር ጋር ነን የሚል ነገር ለጥፈው ልክ ባለፈው ማህበረ ርኩሳን በፔጃቸው ላይ በቴሌቪዥናቸው ላይ የአቡበክር አልባግዳዲ የአይሲስን መሪ እኛ በሱ ጀግንነት እንኮራለን ብለዋል ሰልፈኞች ብለው እንዳረጉት ሁሉ ይሄ የመጠቃት ምልክታቸው ነው ያኒ ማለት ተሸንፈዋል ማለት ነው ስለዚህ ከማጥቃት ወደ መከላከል ወርደዋል ስለዚህ ደስ ሊልህ ይገባል እያሸነፍናቸው ነው ይሄን ወኔ መቀጠል መቻል አለብን አጠናክረን መቀጠል መቻል አለብን የጸረ ሙስሊም ቡድኖች ጭምብላቸውን እያዋለቁ ነው ለምሳሌ እንደነ እስክንድር ነጋ ያለው ወፈፌ ማለት ነው እስክንድር ነጋውን እስከ ዛሬ ድረስ በኢትዮጵያዊነት ነበር ሲያምታታ የነበረው ማለት ነው ወሊላሂ الحمدኛ አላህ Subhanahu Wa Ta'ala ቀደም ብሎ ገልጦልናል ተረርተነዋል ጥቂት ሰዎች ብቻ ነበሩ ያልተረዱት የእስክንድርን ነገር በትክክል ስንገልጽ ነበር በአብዛኛዎቹ ሲቃወሙን ነበር ስፔሻሊ በተለይ አዲስ አበባ ያሉት ሙስሊሞች ለነሱ የሚከራከርላቸው አዲስ አበባን ነፃ የሚያወጣ ምናምን አይነት ነገር አለ ከማን ነው ነፃ የሚያወጣው በመጀመሪያ ደረጃ ይሄም ራሱ ጥያቄ የሚያስነሳ ጉዳይ ነው እኮ ስለዚህ ይሄንን ተውትና እስክንድር ነጋ እስከ ዛሬ ድረስ ኢትዮጵያዊነትን ነበር ሰብካሉ ሲል ነበር አይደል ግን ደግሞ ኢትዮጵያዊነት በመትለው ጀርባ የደበቀው መርዝ ነበረው ጭምብል ነበረች ኢትዮጵያ የምትለው ልብስ ኢትዮጵያ የምትለው ሰንደቅ ዓላማ ጭምብል ነበር ይህችን ጭምብሏን እኛ ቀድመን ተረርተናል ቀድመን ስንናገር ነበር እዚህ ላይ ወሊላሂ الحمد አሁን ዛሬ በደንብ በግልጽ ቁልጭ ብሎ መጥቷል ይሄን ነው እያልን ያለነው ይሄን ነው እንንቃ መንቃት መቻል አለብን እነሱ የሚሰሩትን ነገር እኛ መስራት እንችላለን በነሽዳው ላይ እንደተገለጸው መሐመድ ፈረጂ በግጥሙ እንደጻፈው አሊ አሚን እንደነሸደው እኛ ለሀገር ብለን ነበርኩ ሀገር ትፈርሳለች ብለን ነው እኮ ሙስሊም ማህበረሰብ እኮ ሀገር ትፈርሳለች በሚል ስሜት ነበር ቻል አድርጎ ወጣ አድርጎ ዝም ያለው እንጂ እየተሸወደ አይደለም እናቃለን ሁሉንም ስለዚህ እስክንድር ነጋ ባለፈው ቤተክርስቲያን ተቃጠለ ብለው እንትን ሲወጡ ሰልፍ እንወጣለን ሲሉ የባላደራውን ወክዬ መግለጫ ሰጣለሁ ብሎ በስንት መከራ ተለምኖ አረባክህ በቃ ባላደራውን ታስኮንነዋለህ ባላደራውን በቀስበለዋለህ ባላደራውን የሆነ ነገር ታደርገዋለህ ተብሎ ተለምኖ ነው እኮ መግለጫውን የተወው ማለት ነው ነገር ግን ትላንትና ሲናገር ሙስሊሞችን ለመወንጀል ሲነሳ አይታችሁታል ማለት ነው ስለዚህ ማን ነው ኢትዮጵያዊነትን ያነገበው ማን ነው ኢትዮጵያዊነትን ያቀነቀነው ማን ነው እስከ ጀርባው መርዝ የደበቀው የሚለው አላህ Subhanahu Wa Ta'ala በጥበቡ ጭምብላቸውን እየገለጠ ነው ከዚህ በኋላ እሸወዳለሁ የሚል ከዚህ በኋላ በእነሱ እሸወዳለሁ የሚል ሰው ካለ ደዩስ ነው በጣም እንትን የወረደ ሰው ነው ማለት ነው ሙስሊም ሆኖ በእነዚህ ሰዎች ጭምብል እሸወዳለሁ የሚል ካለ በእነዚህ ሰዎች ይታለላለሁ የሚል ካለ በእርግጥም ይሄ
ገፍላ ውስጥ ነው ያለው ማለት ነው ምክንያቱም የሞጣ መስጂዶችን ያቃጠሉት የሞጣ ወጣቶች ቆጭቷቸው ነው አለ እንዴ 35 መስጂድ ሲቃጠል ሙስሊሙ ሳይቆጨው ቀርቶ ነው እንዴ 21 መስጂዶች በአማራ ክልል ውስጥ ሲጋዩና በሌሎችም አካባቢዎች ሌሎች ተጨማሪ እንትኖች መስጂዶች ሲጋዩ ሙስሊም ማህበረሰብ ደስ ብሎት ነው ወይ ማን ነው ኢትዮጵያ ውስጥ በደልና ግፍ እየደረሰበት ያለው ሙስሊም ማህበረሰብ ነው ወይስ ደግሞ ሌላው ይሄ ነው እኮ ሙስሊም ማህበረሰብ ቁጭቱን እኮ ወደ ሀገር ፍቅር ስሜት ነው የቀየረው ቻል አድርጎ ዋጥ አድርጎ በቃ የሆነ ያዝ አድርጎ ሀገር ትፈርሳለች እኔ የሆነ ነገር ብል ምናልባት ሀገር ልትፈርስ ትችላለች እስኪ መስጂድም እየተቃጠለ ቢሆን ቻል ላርገው ብሎ እኮ ነው አይደለም እንዴ ይሄ እኮ ነው እውነታው ግን ትናንትና እስክንድር ነጋ የሚባለው ቅጅቢ እስክንድር ነጋ የሚባለው ወፈፊ የሞጣ ሙስሊሞች ቃጠሎን ያቃጠሉት መጀመሪያ ላይ ከመካከለኛው ምስራቅ የሚልም አንስቷል ከዛ ቀጥሎ ሙስሊሞች ማነው ክርስቲያኖች ለምን ጨፈሩ አቃጥለው ለምን ጨፈሩ ቁጭት ነው ምንድነው የሚቆጫቸው አማራ ክልል ላይ ካፊሮቹ ተበድለዋል ይሲ ተበድለዋል ወይ ጥያቄ እኮ እንጠይቃለን ምንኛው በደል ነው የደረሰባቸው አማራ ክልል ውስጥ ያሉ በሙስሊሞች ምናልባት በመንግስት በደል ደርሶባቸው ሊሆን ይችላል እኛና አቅም ያን ምን አገባን እንደማንኛው ኢትዮጵያዊ መንግስት ችግር ደርሶብኛል መንግስት ችግር አድርሶብኛል ብሎ ካለ መንግስት ነው እንጂ እንት ማለት ያለበት ሙስሊሞችን ምንድነው ሙስሊሞች ያደረጉ ምን አድርገዋቸው ነው የሚቆጫቸው አያችሁት በእነዚህ ሰዎች በጣም ጸረ ሙስሊም ጸረ ኢትዮጵያ መሆናቸውን የምታውቁት ምን ሆነው ነው የሚቆጫቸው አሁን የእስክንድርን ሎጂክ እስኪ እንደው ሎጂክ ነው ብለን እንኳን እስኪ እንደው ቆም ብለን 1% ሰተነው ሎጂክ ነው ብለን እንቀበለውና እንዴ እነዛ ሰዎች ምንድነው ቁጭታቸው ሞጣ ላይ አማራ ክልል ላይ ጎጃም ላይ ሙስሊሞች የበላይ ሆነው አጥቅጠዋቸዋል የሰጠው ምክንያት ምንድነው ሌላ አካባቢ ቤተክርስቲያን ሲቃጠል በዛ ቁጭት ነው አለ እንዴ አንተ አማራ ክልል 21 መስጂድ ስታነድ አፋር ክልል ያለው ሶማሊያ ክልል ያለው ኦሮሚያ ክልል ያለው ሙስሊም ምን ብሏል ቆጭቶኛል ብሎ ታቦትህን እያጋየ ታቦትህን እያቃጠለ ጨፍሯል ቆጭቶኛል ብሎ ቁጭት በዚህ ነው የሚገለጸው ወይ ሲጀመር እኔ አንዳንድ ጊዜ እስክንድርን እንደ ምሁር የሚቆጥሩ ሰዎች በጣም ይገርሙኛል ምሁር ማለት የተማረ ማለት ማገናዘብ የሚችል ነው ማገናዘብ የሚችል ሰው ነው ቁጭት እንዴት ነው የሚገለጸው የሆነ ቁጭት ሲደርስበት አንድ ሰው እኮ እንዴት ነው ያንን ቁጭቱ የሚገልጸው ምንም ነገር የሌለውን ምንም ነገር ያልበደልህን ሰው ምንም ያላረገህን ሰው ነው ቁጭት ብለን እንትን የምትለው ሲቀጥል እንደገና ቄሮን ዓለም አቀፍ አሸባሪ ብሎ ለመወንጀል የፈጠነው ሰው እዛ ጋር ያሉትን እነዚህን ሰዎች አቃጥለው መስጂድ የሚሞቁትን ሰዎች ቁጭት ነው ብሎ ሲል ይሄንን በደንብ ግልጽ ይሆንልሃል ማለት ነው በደንብ ግልጽ ይሆንልሃል ከነፌስታሉ ከነቅራቅምበው ህዋት ስትጸዳዳበት ከነበረው ቆሻሻ እስር ቤት እኮ መንጥቆ ያወጣው የቄሮም ትግል አንደኛው ነው እኮ ከሌሎች ኢትዮጵያኖች ጋር በተጨማሪ ማለት ነው በሌሎች አካባቢዎች ላይ የታገለው ኢትዮጵያዊ እንዳለ ሆኖ እኮ ቄሮም ማንንም የማይክደው አኩሪ የሆነ ትግል አድርጓል አንዳንድ ጊዜ አካያዶቹ ላይ ስሜታዊ በመሆን የሚፈጸሙ ትክክል ያልሆኑ ነገሮች እንዳሉ ብናምን ራሳቸው ቄሮዎችም ያምናሉ እኮ ከዛ ባሻገር ግን ታሪክ የማይዘነጋው በደማቅ ታሪክ ኢትዮጵያ ውስጥ የተጻፈ ትግል ቄሮ አድርጎ አላደረገም ኮተትን ይዘ ፌስታልን አረንጓዴ ፌስታልን ቢጫ ፌስታልን ኩርት ፌስታልን ይዘ ከእስር ቤት እንድትወጣ ያደረገ ቄሮ ነው ይሲ ቄሮን ግን በዓለም አቀፍ አደባባይ እንደ ወንጀለኛ ለመፈረጅ አሸባሪ ዓለም አቀፍ አሸባሪ ነው መሆን ያለበት ብሎ ያለ ሰው ሞጣ ላይ መስጂድ አቃጥለው ነውር በኢትዮጵያ ታሪክ እንደዚህ ያለ ነውር ተሰርቶ አያውቅም ምናልባት ግለሰብና ግለሰብ ወይም ደግሞ ብሔርና ብሔር ተጋይቶ ሊሆን ይችላል አዘርዋይስ ግን ብሔርና ብሔርም ሲጋጭ ወለው ሀታ ሀገር ጦርነት ውስጥ ብትሆን እንኳን እንደ እስላም አስተምሮ ሀገር ጦርነት ውስጥ ብትሆን እንኳን ጦርነት ጠላትና ጠላትን ተዋንት ቢል እንኳን ቤተ እምነቶች መጠበቅ አለባቸው እንደ እስላም አስተምሮ ቤተ እምነት አይነካም ቤተ እምነት የተከበረ ነው ይሲ ቤተ እምነት አቃጥሉ የሚጨፍርን ሰው ኦዝር የሰጠው እስክንድር ነጋ ቄሮን ግን ዓለም አቀፍ አሸባሪ ለማድረግ ከህዋት መንጋጋ ከስር ቤት ዛ ሲደፍሩት ምን ሲሉት ሲጸዳዱበት ሽንት ቤት ውስጥ ሲያስቀምጡት የነበረውን ቆሻሻ መንጥቆ ያወጣውን ቄሮን ዓለም አቀፍ አሸባሪ ብሎ የፈረጀ ሰው አሁን እንደገና ደግሞ እዛ ጋር ሞጣ ላይ የተከሰተውን ቆሻሻ መንጋውን ላይ የፈጸመው ነገር ወደ እንትን አምጥቶ እንትን ማለቱ በጣም ያሳፍራል ከዛ ባሻገር ደግሞ ሚዲያዎች ናቸው እኔ በጣም የሚያሳፍሩኝ
ሚዲያዎች የእስክንድርን እንትን የሚያስተላልፉ ሚዲያዎች ምን ያህል የዘቀጡ ምን ያህል የረከሱ ምን ያህል ኢትዮጵያዊነት የጎደላቸው ሚዲያዎች እንደሆኑ ነው። አላኩልሃል ጠቅለል ስናደርገው ይሄ ለኢትዮጵያ ሙስሊሞች እንደ ድል ነው የሚቆጠረው፣ እንደ ድል ነው የሚቆጠረው። ምክንያቱም ወዳጅና ጠላት የተለየበት ጊዜ ነው። ወዳጅህ ማን ነው ጠላትህ ማን ነው የሚለውን የተለየበት ጊዜ ነው። እነ ጃዋር መሐመድን የዛሬ 5 ዓመት 6 ዓመት በተናገሩት ነገር እስከ ዛሬ ድረስ ነክሰው እንደ ጠላት የፈረጇቸው ሰዎች ዛሬ በአደባባይ ጠላትነታቸውን እያወጁ ነው። ዩሲ እዛ ጋር የተቃጠሉት የወደሙት ንብረቶች ትክክል ናቸው፣ የተወሰደው እርምጃ ህጋዊ ነው እያለ ነው እስክንድር ነጋ። ስለዚህ እስክንድር ነጋ ጃዋርን በምን አቅሙ ነው በምን ሞራሉ በምን ስብዕናው ነው ጃዋር መሐመድና ሌሎችን ሰዎች ሊከስ የሚችለው? አይከስም፣ አይገናኙም። ጃዋር መሐመድና እስክንድር ነጋን ማወዳደር እንትን ዱላና መሳሪያን እኩል ማወዳደር ነው። እውነቴን ነው። ይሄ ዱላ የእንጨት ዱላና መሳሪያ ተኩሶ የሚመታ መሳሪያን አንድ ላይ ማወዳደር ነው። በጣም የላቀ ሰው ነው ጃዋር። እዚህ ጋር ተልካሻ ቅዥቢ ጋር ታች ወርዶ የሚወዳደር አይደለም። እኔ እስክንድር ነጋ እንት ወፈፌና ቀዌ መሆኑን ያወቅኩት ማንም ሳይወክለው የአዲስ አበባ የሆነ ትንሽ ወያላዎችን ሰብስቦ ካጠገቡ የአዲስ አበባ ባለድራ ነኝ ብሎ ሲነሳ ነው። አዲስ አበባ ስንት ሚሊዮን ህዝብ ያለባትን ሙስሊም ክርስቲያኑ ሌላው ማብሮ የሚኖርባትን ሀገር ማንም ሳይወክለው ወክል ተወክያለሁ ብሎ ሲነሳ ነው የዛን ጊዜ ወፈፌና ቀዌ መሆኑን ያወቅኩት ማለት ነው። ስለዚህ አሁንም ዛሬ ላስተላለፍ የፈለኩት ነገር የእስክንድር ነጋን ወፈፌነትና ቀዌነት ወይም ቀውስነት ወይም ደግሞ ኩታራነት ለመግለጽ አይደለም። ነገር ግን የእስክንድር ነጋን ኩታራነትና የእስክንድር ነጋን ቆሻሻነት አምናችሁ ያልተቀበላችሁ ሙስሊሞች ካላችሁ እናንተ ልትነቁ ይገባል። ገፍላ ውስጥ ናችሁ። አሁን ደግሞ ምን እንደሚሉ አታውቅም። በቃ እንደዚህ ነው ምናምን ብሔርተኞች ናቸው እኛን በእኛ መካከል ገብተው ምናምን ይሉሃል። ባህር ዳር ላይ ያለቀሱት አባት ስሜት አይሰጥም? ይሲ ባህር ዳር ላይ ትልቅ ሰው ናቸው፣ አልቅሰዋል። ሰላማዊ ሰልፍ ወጥተው አልቅሰዋል ባህር ዳር ላይ። ምን ነው ይመስልሃል? ባህር ዳር ላይ ያለቀሱት አባትህ አማራ አይደሉም? አንዳንድ ጊዜ እኛ ዘወተን ስንናገርና ሌሎችን እናንተ የአማራ ጠላቶች ይላሉ። እናንተ እነሱስ እኛስ እዚህ ነው የተናገረው፣ ሐቁን ያወጣ ነው። መስጊድ አቃጥሎ የሚሞቀውስ ሞጣ ላይ ያለው ሙስሊም አማራ አይደለም? እዛው ተወልዶ እዛው ያደገ አያት ቅማያቶቹ እዛው እንትን ያሉ። ወይስ አማራነት ለመሆን ክርስቲያን ብቻ መሆን አለብህ? ይሄ ነው እኮ አማራነት መገለጫው። ክርስቲያን ከሆነ አው ትክክል ናቸው። ከክርስቲያን ውጪ ሆነ ሰው አማራ አይደለም የሚለውን በይፋ መናገር ነው የቀራቸው። ይሲ በተግባርም እያሳዩት ነው፣ በተግባር እያረጋገጡት ነው። አማራ ክልል ውስጥ ከክርስትና እምነት ተከታይ ውጪ ያለ አማራ አይደለም ብለው በአፋቸው ይችን ቃል በቃል መናገር ነው የቀራቸው እንጂ የአማራ ሙስሊሞች ሞጣ ላይ ብቸና ላይ እስቴ ላይ ያሉ ሙስሊሞች አማራ አይደሉም ወይ ብለህ ጥያቄ ስትጠይቅ አይመልሱም በትክክል ማለት ነው። ስለዚህ ይሄን መረዳት መቻል አለብህ። የሚጠቅመው ምንድነው? ለህዝበ ሙስሊሙ የሚጠቅመው ነገር ምንድነው? ህዝበ ሙስሊሙ ላይ እየተፈጸመ ያለው በደል ማን ነው? በኢትዮጵያዊነት ከተሸፈነው ጀርባ በኢትዮጵያዊነት ካባ ከተሸፈነው እንቅስቃሴ ጀርባ የነዚህ ሰዎች ምንድነው? እነ ታማኝ በየነ የሉም ድምጻቸው? የሆኑ ሰዎች እየጠየቁ ነበር። እነዚህ ታማኝ በየነ የለም ሳይያሉኝ ነበር። እኔ በጣም ይገርመኛል እንደዚህ ያለ የሚጠይቅ ሰው። ታማኝ በየነ ምንድነው? ኢትዮጵያ የሚለው ከጀርባው ምን አዝሎ ነው? ባለፈው በቃ እንግዲህ መሮናል ከዚህ በኋላ ትግስታችን አልቋል ምናምን እያለ ሲል የነበረ ሰው ነው። ዛሬ አማራ ክልል ላይ ይሄን ያህል ወንጀል እንደዚህ ያለ ነውርና ብልግና ሲፈጸም ግን ታማኝ በየነ የለም፣ ድምጹ የለም። ይሄ ሰው የሚፈልገው ምንድነው የሚለው ግልጽ ነው። ይሄንን መረዳት ካልቻለ ምንም ላደርግ አልችልም። ይሄንን መረዳት መቻል አለብን ነው። ይሄን መረዳት በራሱ ትልቅ ለውጥ ነው። አማራ ክልል ውስጥ ያለው ጸረ ኢስላም እንቅስቃሴ በጣም አደጋ፣ ለሙስሊሙ ብቻ ሳይሆን ለኢትዮጵያዊነትም አደጋ መሆኑን መረዳት ያልቻለ ሙስሊም ገፍላ ውስጥ ነው ያለው። ዛሬም ብሔር እያለ እያለቀሰ ነው። ከብሔርና ከእምነቱ ከሁለት አንዱ ምረጥ እየተባለ ነው። በግልጽ አልገባውም እንጂ ወይ ከብሔርህ ወይ ደግሞ ከእምነትህ ምረጥ እየተባለ ነው። ይሄን ነገር መረዳት አለብን የሚለው የዛሬው መልእክት